የራት ግብዣው ላይ ተኩስ የከፈተው ተጠርጣሪ ኢላማው ፕሬዝዳንት ዶናልድ ትራምፕ ነበር ተባለ። ከዚህ በፊት ከነበረው ጋርስ ምን ያገናኘዋል? በዚህ የግድያ ሙከራ የዓለም መሪዎች ምን እያሉ ነው? ኤፍቢአይ እና ፖሊስ በካሊፎርኒያ የሚገኘውን የተጠርጣሪውን መኖሪያ ቤት እየፈተሹ ነው። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ እነዚህን ሰበር መረጃዎችን በዝርዝር ይዤ ቀርቤላችኋለሁ። ቻናሌን ሰብስክራይብ ማድረግን አትዘንጉ። ወደ መረጃው ሳልፍ ኤፍቢአይ እና ፖሊስ በካሊፎርኒያ የሚገኘውን የተጠርጣሪውን መኖሪያ ቤት እየፈተሹ ነው። ኤፍቢአይ እና ፖሊስ በዋይት ሃውስ ዘጋቢዎች የራት ግብዣ ላይ ተኩስ የከፈተውን ተጠርጣሪ ጋር የተገናኘ ነው የተባለን ቤት ላይ ፍተሻ እያደረጉ ነው። በቴረንስ ካሊፎርኒያ ከፍተኛ የፖሊስ እንቅስቃሴ ይታያል። የዋይት ሃውስ ዘጋቢዎች የራት ግብዣው በየዓመቱ የሚካሄድ ሲሆን ዝነኛ ሰዎችና ፖለቲከኞች የሚገኙበትና ወዳጅነት የሚመሰርቱበት ነው። የእራት ግብዣው በሚካሄድበት ሳምንት ኤምባሲዎች፣ ድርጅቶችና የሚዲያ ተቋማት የራሳቸውን ድግስ ስለሚያዘጋጁ ውጥረት ይነግሳል። ነገር ግን የእራት ግብዣው በዋናነት የዋይት ሃውስ ዘጋቢዎች ማህበር የጋዜጠኝነት ተማሪዎችን ለመደገፍ የሚያስችለውን ገንዘብ ለማሰባሰብ የሚያዘጋጀው ነው። በዋሽንግተን ዘጋቢዎች የእራት ግብዣ ላይ ስለነበረው ተኩስ የዓለም መሪዎች ምን አሉ? በመላው ዓለም የሚገኘው የዓለም መሪዎች በዋይት ሃውስ ጋዜጠኞች የእራት ግብዣ ላይ በነበረው ተኩስ የተሰማቸውን ነገር ገልጸዋል። የዩኬው ጠቅላይ ሚኒስቴር ኬር ስታርመር በዋይት ሃውስ ዘጋቢዎች የእራት ግብዣ ላይ በተፈጠረው መደንገጣቸውን ገልጸዋል። ማንኛውም በዲሞክራሲ ተቋማት ላይ ወይም በፕሬስ ነፃነት ላይ የሚደረግ ጥቃት ጠንካራ በሆነ ሁኔታ መወገዝ አለበት ሲሉ መልእክታቸውን አስተላልፈዋል። ስታርመር ፕሬዚዳንት ትራምፕ፣ ቀዳማዊት እመቤት ሜላኒያ ትራምፕ እና ሌሎች በግብዣው ላይ የተገኙ ምንም አይነት ጉዳት ስላልደረሰባቸው ትልቅ እፎይታ እንደተሰማቸው ገልጸዋል። የካናዳው ጠቅላይ ሚኒስቴር ማርክ ካርኔ ፕሬዚዳንት ትራምፕ እና ባለቤታቸው እንዲሁም ሌሎች በተኩስ ምንም ባለመሆናቸው የተሰማቸውን እፎይታ ገልጸዋል። አክለውም በዚህ አስደንጋጭ ክስተት ለተረበሹ ሁሉ ሐሳቤ ከእናንተ ጋር ነው ብለዋል። የአውስትራሊያው ጠቅላይ ሚኒስቴር አንቶኒ አልባኒዚ በበኩላቸው በስፍራው የተገኙ ሁሉ በደህና ሁኔታ ላይ መሆናቸውን በመስማቴ ደስተኛ ነኝም ብለዋል። አክለውም የደህንነት አባላት እና የሕግ አስከባሪዎች ለሰሩት ስራ አድናቆት አለን ሲሉም ተናግረዋል። የአውሮፓ ህብረት ከፍተኛ ዲፕሎማት ጃን ካለስ የአሜሪካ ፕሬዝዳንት ለቀዳማይ እመቤቷና ሌሎች በስፍራው ለተገኙ ሁሉ ያላቸውን ድጋፍ ገልጸዋል። በዲሞክራሲ ውስጥ የፖለቲካ አመጽ ስፍራ የለውም ብለዋል። የቬንዙዌላው ተጠባባቂ ፕሬዝዳንት ዴሊስ ሮድሪጌዝ የጥቃት ሙከራውን በጥብቅ አወግዛለሁ ካሉ በኋላ በስፍራው ለተገኙ ሁሉ ያላቸውን መልካም ምኞት ገልጸዋል። የፓኪስታን ጠቅላይ ሚኒስቴር ሼባህ ሻሪፍ በተኩሱ በጣም መደንገጣቸውን ገልጸው ጸሎታቸውና ሀሳባቸው ከትራምፕ ጋር መሆኑን ጠቅሰዋል። የህንድ ጠቅላይ ሚኒስቴር ናሬንድራ ሞዲ ለፕሬዝዳንቱ፣ ለቀዳማዊ እመቤቷና ለምክትል ፕሬዝዳንቱ ለቀጣይ ደህንነታቸውና ጤንነታቸው መልካም ምኞታቸውን ገልጸዋል። የሜክሲኮ ፕሬዝዳንት ክላውዲያ ሼባኡም አመጽ ምርጫ መሆን የለበትም ሲሉ መልካም ምኞታቸውን አስተላልፈዋል። ከዚህ በፊት ፕሬዝዳንት ትራምፕ ላይ የተሰነዘሩ ጥቃቶች ምን ይመስላሉ? ትራምፕ ለፕሬዝዳንትነት እየተወዳደሩ ባሉበት ሆነ አገሪቱን እያስተዳደሩ በርካታ የግድያ ሙከራዎች ተደርጎባቸው እንዲሁም ማስፈራሪያዎች ደርሰዋቸው ያውቃሉ። እንደ አውሮፓውያኑ አቆጣጠር በሐምሌ ወር 2024 በፔንሲልቬኒያ የተፈጸመው የግድያ ሙከራ ቀዳሚው ነው። በወቅቱ የምርጫ ተወዳዳሪ የነበሩት ትራምፕ መድረክ ላይ ንግግር በሚያደርጉበት ወቅት መሳሪያ የታጠቀ ግለሰብ ጣሪያ ላይ በመውጣት ተኩስ ከፍቶባቸው ነበር። በወቅቱ አንድ መንገደኛ የተገደለ ሲሆን ትራምፕም ጆሯቸው ላይ ጉዳት ደርሶባቸዋል። የደህንነት አባላት የ20 ዓመቱን ተጠርጣሪ ቶማስ ኩክስ ላይ ተኩሰው ገለውታል። ከጥቂት ሳምንት በኋላ በመስከረም ወር በፍሎሪዳ በሚገኘው የትራምፕ የጎልፍ መጫወቻ ፕሬዝዳንቱን ለመግደል አቅዶ ነበር የተባለ ግለሰብ ከነ መሳሪያው ተገኝቷል። አቃቢ ሕጎች ሪያን ሮት የተባለ ግለሰብ በጢሻ ውስጥ በፕሬዝዳንቱ ላይ መሳሪያ ከማነጣጠሩ አስቀድሞ ለሳምንታት ትራምፕን ለመግደል ሲያሴር ነበርም ብለዋል። የደህንነት አባላት ሮት ከመተኮሱ በፊት ማየት በመቻላቸው በቁጥጥር ስር አውለውታል። ሮት ፕሬዝዳንቱን ለመግደል በመሞከር ጥፋተኛ ሆኖ በመገኘቱ በየካቲት ወር የዕድሜ ልክ እስራት ተፈርዶበታል። በየካቲት ወር የ21 ዓመቱን ኦስቲን ተከር ማርቲን በፍሎሪዳ በሚገኘው በፕሬዝዳንቱ መኖሪያ በመግባቱ ተተኩሶበት ተገሏል። ፕሬዝዳንቱ በወቅቱ በመኖሪያ ቤታቸው አልነበሩም ነበር ተብሏል። የዋይት ሃውስ ጋዜጠኛ የእራት ግብዣ ላይ ተኩስ የከፈተው ተጠርጣሪ ኢላማው ፕሬዝዳንት ትራምፕ ነበር ተባለ። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ በዋይት ሃውስ ዘጋቢዎች የእራት ግብዣ ላይ ተኩስ ከፍቶ በቁጥጥር ስር የዋለው ተጠርጣሪ ለመርማሪዎች ፕሬዝዳንት ትራምፕ ኢላማው እንደነበሩ መናገሩን ተዘገበ። ሲቢኤስ በስም ያልጠቀሳቸው ምንጮች በእራት ግብዣው ላይ ከ5 እስከ 8 የሚደርሱ ጥይቶችን ተኩሷልም ብለዋል። በዋሽንግተን ዘጋቢዎች የእራት ግብዣ ላይ ተኩስ በመክፈት በቁጥጥር ስር የዋለው ተጠርጣሪ ግለሰብ ኮል ቶማስ አለን እንደሚባል የአሜሪካ መገናኛ ብዙሃን ዘግበዋል። 31 ዓመቱ እንደሆነ የተገለጸው ግለሰቡ በምዕራብ ሎስ አንጀለስ ቶራስ ካሊፎርኒያ እንደሚኖር ተገልጿል። ሲቢኤስ ከካሊፎርኒያ ኢንስቲትዩት ኦፍ ቴክኖሎጂ የተመረቀው ግለሰብ በቶረንስ አካባቢ በመምህርነት እንደሚያገለግልም ዘግቧል።
ፖሊስ ተጠርጣሪው የእራት ግብዣው በሚካሄድበት በዋሽንግተን ሂልተን ሆቴል እንግዳ እንደነበረ ገልጾ ሽጉጥ፣ ቢላና ሌሎች የጦር መሳሪያዎችን ይዞ ነበርም ብሏል። አለን ከጥቃቱ በኋላ ወደ ሆስፒታል ተወስዶ ሕክምና የተደረገለት ሲሆን ሰኞ ዕለት በይፋ ክስ ይመሰረትበታል። ለሰዓቱ ያስኩላችሁ መረጃዎች እነዚህ ነበሩ። በሌሎች ሰበር መረጃዎች እስከምንገናኝ ጤና ይስጥልኝ።